ሩጫ ሳላውቅ በልጅነት በዚህች አጭር ዕድሜ ያየሁትን ዳገት ሜዳና ቁልቁለት የሚሞሪው ማስታወሻ ክፍል 36 ጎረቤታችን ተጠርታ ይሁን ወይ ደግሞ የተፈጠረውን ግርግር ገምታ አላውቅም ብቻ ግቢያችን ውስጥ ደመቅ ባለ ድምጽ እናታችንን ስትገስጻት ተሰማኝ። እናቴም ዛሬ ካልሞተች መቼም አትሞትም ጦሰኛ እያለች አሁንም እናቴ ተሳደባለች። ጎረቤታችን ከተኛሁበት አንስታኝ ልብሶቼን ቀያይራ እየቆመ ያለው ደም በጥጥ አፍንጫዬን ጠቅጥቃ አይዞሽ ነስር ነው እያለች ቀለል ያለ ስሜት ልትፈጥርልኝ ታገለች። እሷ ግን እንደ ልማዷ እሰቀልላታለሁ ከትምህርት ቤት ስትመጣ ተሰቅዬ ታገኛኛለች ብላ ደጋግማ ዛተች። ዛቻዋ ዛሬ እንደ ድሮ ባያርበተብተኝም ጥቂት ግን አስፈርቶኛል። እውነት ብትሰቀልስ ደሞ ሐሳቤን ሳልጨርሰው ትቼው ቀና አልኩኝ። በረሃብ ሆዴ እየጮኸና በፈሰሰው ደሜ ራሴን ከብዶኝ ዥው እያለብኝ አንገቴን ጨምድዶ ያዝ ያደረገኝ አንዳች ነገር ሳይለቀኝ ብሶቴን አፍኜ እንባዬን ብቻ እየጠራረኩኝ ልብሴን ቀያይሬ አቡሽን እንዳያለቅስ አባብዬ ደህና መሆኔን አስጠንቅቄው በመንገዳገድ አይነት ስሜት ደብተሬን ይዤ እንደምንም ከቤት ወጣሁ። መኪና ወይም ባስ መሳፈሪያ ቦታ ደርሼ ራሴን በጣም ስላመመኝ ትኬት መቁረጥ እንደማልችል ለሹፌሩ ነግሬው ባስ ውስጥ ገብቼ ተኛሁ። በዚህ ሁሉ መሃል ረሃቤ አሸንፎ ነው መሰለኝ ባሰብኝ። ሆዴን ብቻ አይደለም ልቤን ሁሉ ፋቀኝ። እንደ ድሮው ወርጄ ብስኩት ለመግዛት የግድ አስፓልት መሻገር ስለነበረብኝ መኪና ቢገጨኝስ የሚል ፍርሃት ሊገዛልኝ የሚችል ሰው ብቻ እንድጠባበቅ ቢያደርገኝም አውቶቡሱ ሰዓቱ ደርሶ እኔም እንቅልፍ የሚመስል ድንዝዝ ያለ ነገር ተጭኖኝ ስነቃ የዱከም ከተማን ለቀን እየወጣን ነበር። መንገዱ ሲጋመስና ራሴን ግጥም አድርጎ የያዘኝ ራስ ምታት ሲያይል አዝኖልኝ ነው መሰለኝ የረሃብ ስሜቱ ቀስ በቀስ ከውስጤ ጠፋ። በዛው ስሜት ውስጥ ሆኜ ክፍል ገባሁ። ለወትሮ የማገኘው ጓደኛዬ ሳንገናኝ ትምህርት ልጀምር ስገባ የክፍሉ ተማሪዎችና መምህራኖቻችን ያዩኝ በድንጋጤ ስሜት ነበር። ምን ሆነሽ ነው? ወይኔ እንዲህ ያመመሽ ለምን መጣሽ? ታያት ጉንፋን ምናምን ይሆናል እንዲህ ነው የሚያደርገው ብለው ትምህርቴን ሳልጨርስ ነስር ስለጀመረኝ መምህሬ ደግፎ ከእንግዳ ማረፊያ ቦታ አሳረፈኝና ጥቂት አብሮኝ ቆይቶ የቀሩትን ሊያስተምራቸው ወደ ክላስ ገባ። የትም መሄጃ ስለሌለኝ ነው መሰል እዛው ቦታ አረፍ ብዬ እንቅልፍ ሸለብ አደረገኝና ተማሪዎቹ ጨርሰው ሲወጡ እንዴ ለምን ወደ ቤት አልሄድሽም? ወይኔ ስታሳዝን መናኸሪያ እናድርስሽ? ውይ እስቲ አይዞሽ እንዲህ ያመመሽ ከዛ ድረስ መምጣት አልነበረብሽም። ሁሉም የየተራ ሐሳባቸውን ሰነዘሩ። የሁሉም ሐሳብ ትክክል ነው። እኔ ነኝ መሄጃ የሌለኝ። ምን ብዬ ነግራቸዋለሁ? አይኔን ገልጬ በደንብ ሳያቸው አይኔ በእንባ ሞላ። አይኔንም ባይሞላው ብሶቴ ነበር። ዝም አልኩ። ደጋገሙት። ሰማኋቸው። ወዴትኛው ቤቴ ነው የሚሄደው? እንግዲህማ ቤቴ መሬት ውስጥ ነው አልኩኝ በልቤ ሞቴን አስቤ። እንደምንም ከፎቅ ደረጃዎች ወርጄ በር ላይ ስደርስ ዛሬ ምን ነው አረፈደች ብሎ ጓደኛዬ በችኮላ ሲገባ ተገናኘን። አንድ ሰው ምድር ላይ ሲኖር ለካ ደስ ይላል። እንዳየኝ ምንድነው? ምን ሆንሽ? አመመሽ እንዴ? ለምን አልደወልሽልኝም? ምንሽን ነው? አይንሽ ፊትሽ ጥሩ አይደለም። ደሞ ታተኩሻለሽ። ምን ሆነሻል? ለምን ይሆንሽ አትናገሪም? ሐኪም ቤት ልውሰድሽ? በጥያቄ አጣደፈኝ። እንባ ሲተናነቀኝ እየቻልኩት እንደምንም አሁን መሽቷል፣ ነገ ጧት ሄዳለሁ፣ ለዛሬ ግን ቤት ልግባና ልረፍ ብየው ግራ በመጋባት ስሜት ውስጥ ሆኖ የሆንኩትን ሳልናገር ህመሜ ህመም ባይመስልም እንዲሁ ዝም እንደተባባልን
መኪና ውስጥ ገብተን ወደ ሀገራችን ጉዞ ጀመርን። በዛን ቀን ያመጣን መኪና ያለ ወትሮ ዝግ ብሎ ነበርና ስንደርስ በጣም መሽቷል። እንዲህ እያመመሽ ብቻሽን ጥዬሽ ሂጂ አልልሽም፣ ባይሆን ቤት ላስገባሽና እኔ ቶሎ እመለሳለሁ። ታክሲ ባይኖርም በእግሬ እመጣለሁ፣ እኔ ጤነኛ ነኝ። ዛሬ እኮ ያመመሽ አንቺን ነው ብሎ ደግፎኝ ምንም ሳይጠይቀኝና የሆንኩትን ሳልነግረው እንዳይጠይቀኝም ስጸልይ ምንም ሳይለኝ ቤት ደረስን። በር ስናንኳኳ ያለ ወትሮ የውጩ በር በደንብ ተዘግቷል። ደጋግሞ አንኳኳ። በኋላ ቆይቶ አረ ቀስ ማን ነው መሽቷል እኮ እያለች እናቴ ወደ በሩ ተጠጋች። የቀኑ የጠብ መንፈስ ሳይበርድላት መጥታ ከፈተች። ቀናም ብዬ ሳላያት ገባሁ። እንዴት ዋሉ ማዘር? ዛሬ ራሷን አሟታል መሰለኝ፣ ልክ አይደለችም። ላድርሳት ብዬ ነው፣ ደህና ኖት ብሎ ሰላምታ አቅርቦ በጥድፊያ ሊመለስ ሲል ግባ ግባ እፈልግህ ነበር ብላ አስገባችሁ። እንደመሸበትና ታክሲ እንደማያገኝ ቢያውቅም አማራጭ ስላልነበረው ገባ። እኔ ከፊታቸው ሄጄ እናቴ ስለኔ ምን ፈጠረች ብላ ልታወራ እንደፈለገች ለመስማት እንድችል ምግብ ማብሰያ ክፍል ገብቼ ከአንድ መቀመጫ ላይ ቁጭ አልኩኝ። አቡሽ በጭንቀት ውሎ ጨንቆት ነበርና ገና ሲያየኝ ተሻለሽ አመመሽ አይደል? ከዛ በኋላ ሳመመሽ እንዴ? ደምሽ ፈሰሰ ነሰረሽ እንዴ? አሁን እንዴት ነሽ አለኝ እጄን እያወዛወዘ። በኋላ አወራሃለሁ ብዬው ራቅ ብሎ ከኔ ቁጭ አለ። ተከታትለው መጥተው ገብተው ቦታቸውን ይዘው ዝም ብለው ቁጭ አሉ። በወቅቱ የነበረው የመብራት ስርጭት ችግር ምክንያት በፈረቃ ስለነበር የሚደርሰው በከተማችን ቤቱ፣ ደጁ፣ ሰፈሩ ሁሉ በጨለማ ተውጦ በየክፍሉ ያሉት ሻማዎች ብቻ ጭል ይላሉ። አስፈሪ ስሜት አለው። እናቴ ለመናገር ጉሮሮዋን ስታጸዳዳ ቀና ብዬ ፊቷን ለማየት ብሞክርም የራስ ምታቴ አይኔን ሊያስከፍተኝ ስላልቻለ በእጆቼ አይኖቼን ሸፍኜ ዝም አልኩኝ። እርግጠኛ ነኝ የሆነችውን ነግራህ ልትወስዳት ነው የመጣኸው አይደል? እንደው ለፋህ እንጂ በዛው መሄድ እኮ ትችሉ ነበረ። ምን? ማንን? ምንድነው የምወስደው? የት ነው የምወስደው? እሷን የት ነው የምወስዳት? ጥያቄ በጥያቄ ሆነ። ጠዋት ላይ ትንሽ ተጋጭተን ነበርና ይኸው ይዛህ መጣች። ቀጥሎ ሳደበድቡኝ ቤት ለቃችሁ ውጡልኝ። ራስ ምታቴ የት እንደገባ እንጃ ደንግጬ ነው መሰለኝ ንቅት አልኩኝ። ምን አልኩኝ በሚንቀጠቀጥ ድምጽ። ጓደኛዬ ወደ እኔ ዞር ብሎ ተጣልታችሁ ነበር እንዴ? ለእኔ ራሴን አሞኛል ነው ያለችኝ። ምን ሆናችሁ በማለት ረጋ ብሎ ጠየቃት። እሷ ግን ምንም ማዳመጥ ስላልፈለገች በቀጥታ ልብሶቼ ወደ ተቀመጡበት በመሄድ አንድ በአንድ እያወጣች መሬት ላይ ተሰበስባቸው ጀመር። ካለመኖር መኖር ሳይሻል አይቀርም። ከመኖር ተስፋ አለ፣ ካለመኖር ምንም። ክፍል 37 ይቀጥላል።